አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን ሀባይብ እንዴት ናችሁ? ደህና ናችሁ? ያለውኝ አልሐምዱሊላህ ረብል ዓለሚን በጣም ደህና ነኝ። ትላንትና ደቡብ ሸርሸራ እንግዲህ ያው ይሄ የሚያምር ማጥለቂያ ወይም መፈረሻ አንጥፌ መጥቻለሁ ማለት ነው። እንደምትመለከቱ ቤቱ ልክ እንደደረስኩኝ ወለሌን አነጠፍኩኝ ማለት ነው። የወለሉ እንዳጋጣሚ ማሻለታ ቤቱ ቀለም ማች ሆኑ ማለት ነው። ይቀራረባሉ። ገብታችኋል? ያው ልጅቷ ያዘዘችኝ በሌላ አይነት ከለር ነበር፣ ግን ያኛው ሳጣ ደግሞ አማራጭ በቃ ይሄኛው ይዤ ሄድኩኝ። ያው በአንደኛው ከለር ሆኖ ማለት ነው፣ በአንደኛው ወለል ሆኖ ይሄኛው ይዤ ሄድኩኝ። ከዛ በኋላ በእንደዚህ አይነት መልኩ እንጥፍጥፍ አረኩኝ። ቤቱ ሙልት ብሎ እስከሚበቃው ድረስ አነጠፍኩኝና ከዛ በኋላ ፍራሹ በእንደዚህ አይነት መልኩ ጨርቁን አስገባሁኝ ማለት ነው። ከዛ ስጋጃውን ትልቁ 3 በ4 የሚባለው ስጋጃ ነው ትልቁ ማለት ነው። ጎን 3 ቁመት 4 ሜትር ማለት ነው። ቤቱ ማሻላ እንደምትመለከቱ ከፍራሹ ጋር ትንሽ ነው ፍራሹ የሚበልጠው እንጂ እኩል ሆነዋል እና በጣም ደስ ይላል። ግጥም አርጎታል ማለት ነው። እንደምትመለከቱ ጨርቆ ራሱ በጣም ያምራል፣ ምርጫዋ ማለት ነው። ከቤቱ ጋር እምር አርጎታል ማለት ነው። እና እንደምትመለከቱት በእንደዚህ አይነት መልኩ ያው እንግዲህ ፈርሻለሁ። በዚህ አጋጣሚ ኢሌ ሸርሸራ ያላችሁ የት ናችሁ? ገባ ገባ በሉና የመጀመሪያ ትዕዛዝ ነው ኢሌ እንትን ወደ ሸርሸራ ማድረሰው ማለት ነው። ሌላ ጊዜ ወደ ዲዳ ሊቦ፣ ምስራቅ ዲዳ፣ ወደ ወጃ፣ ሰሜን ቆሺ ቆሺ እና ወደ ሺርንቱ በቃ ወደ ምንድነው የሚባለው ወደ ስልጤ አካባቢ እንደዛ ነው ማድረሰው የነበረው እና ትላንትና ደግሞ እንግዲህ የመጀመሪያ ወደ ሸርሸራ አድርሻለሁ። እናንተም ሼር እያረጋችሁ አበረታቱኝ ማለት ነው። ኢሊዎች ሸርሸራዎች ካላችሁም የምትፈልጉን ጠለባ አስተያየት ካለ ያው ስልኬን ስላለ አናግሮኝ እተባበራችኋለሁ አማና በማድረስ ማለት ነው። እና ባይብ እንደምትመለከቱት በጣም አያምርም ወላሂ 6 ፍራሽ 18 ትራስ ነው። ቤቢ ምናምን የለውም። ከዛ በኋላ ምንጣፉ 2 ምንጣፍ 2 በ4 እና 2 በ4 2 ምንጣፍ ናቸው። እንደዚህ በእንደዚህ ግጣም ማረጊዋለሁ። ማሻላ ተባረከላ ወላሂ በጣም ነው የሚያምረውና እንደምትመለከቱት እኔ በጣም አጅቦኛል ሰራሃ ማለት ነው። እና ከዛ በኋላ ይሄኛው እንደዚህ አንጠፍ ያለው ማሻላ ተባረከላ። ያው የበለጠ ደግሞ ቤቢና ደካ ቢኖረው የበለጠ ያምር ነበር፣ ግን እንደዚህም ያምራል። ያው እንግዲህ አቅም ያልቻለ ያው በመጠኑ እንደዚህ አይነት ማሰራትም ይቻላል። እንትኑ ቤቢው ራሱ ያው አሁን ቦንድድ እየተወደደም ስለሆነ ዋጋው ትንሽ ከፍ እያለ ነው እሱም እና እንግዲህ ጨርቁን ይዩትማ እንትኑ ራሱ ዘርፉ ማለት ነው በጣም አምሮበታል ማለት ነው። ከዛ በኋላ አንድ እንትን መጋረጃም ነበር። መጋረጃውንም ቀርጬዋለሁ። ያው እንደምትመለከቱት መጋረጃውና ቀለሙ ትንሽ ይመሳሰላሉ ማለት ነው። እሱም በአጋጣሚ ነው ይዤ የወኩት እና እንደምትመለከቱት በአንደኛው ነው። ይሄ ቀለል ባለ ዋጋ የተሰራ ነው። 900 ብር ነው የተሰራው ይሄኛው ማለት ነው። ሜትር ከ50 የእንትኑ ማለት ነው የአንድ ጓዳ መግቢያ አልሙሁም። ከዛ በኋላ ደግሞ ያው እንግዲህ ሰርሶፍራ አለ ሲኒ እስከነ ረከቦቱ፣ ከዛ ስቶቭ እና የውሃ ማሞቂያና መፍጫ አዛኝ ነበርና አያችሁት በጣም አያምርም? እና በጣም ያምር ነበር ማሻላ። እናቴቱን በጣም ተደስታ ነበር ወላይ ዱአ እያረገችላት ነበር ለሷ ለልጅቷ ማለት ነው። ለልጇ ለኔንም ዱአ አርገውልኝ ዘፋ ብዬ ሻይ ቡና ብዬ በልቼ ጠጥቼ በጣም ደስ ብሎኝ ነው የመጣሁት ማለት ነው። ሼር እያረጋችሁ